ፕሮባቢሊቲ ነው የምናየው። ፕሮባቢሊቲ የምንለው ለምሳሌ የሆነ ኮይን የሆነ ሳንቲም ወደ ላይ ብትወረውሩ በየት በኩል ያርፋል? በፊቱ ወይስ በግልባጩ ሊያርፍ ይችላል? ሄድ ቴይል ምንለዋለን። በሄድ በኩል ሊያርፍ ይችላል፣ በቴይል በኩል ሊያርፍ ይችላል የሚለውን እሱን ለምሳሌ የሆነ ዳይም ሊሆን ይችላል የሆነ ነገር ስትወረውሩ በየት በኩል ሊያርፍ ይችላል የሚለውን ፕሮባቢሊቲውን ምንም ፊውቸሪቲውን ማወቅ አንችልም፣ ግን ይህን እንደዚህ አይነት ፕሮባቢሊቲ ያለው ብለን ገስ የምናረግበት ሜካኒዝም ነው። ፕሮባቢሊቲ ማለት እሱ ነው። It is a theory by which an observation is obtained, but whose outcome cannot be predicted in advance. The outcome advanced በሆነ መንገድ ፕሬዲክት ማድረግ አንችልም ማለት ነው። አውትካሙ ምንም አይታወቅም፣ ግን ፕሮባቢሊቲው ይሄ ነው ወይም ይሄ ሊሆን ይችላል ብለን ፕሮባቢሊ ገስ እናደርጋለን ማለት ነው እንጂ ምንም የሆነ ይሄ ይሆናል ብለን በእርግጠኝነት የምናደርገው ነገር የለም። ግን ለምሳሌ የሆነ ነገር ብትወስዱ የሆነ ለምሳሌ ሳንቲም ሊሆን ይችላል ስንወረውር ማለት ነው፣ ወይ በፊቱ ይወድቃል ወይም ደግሞ ተገልብጦም ሊወድቅ ይችላል። ሁለት ፕሮባቢሊቲ ያለው ማለት ነው። ሁለት ፕሮባቢሊቲ አለው የግድ በአንዱ በኩል ስለሚወድቅ። ስለዚህ የሆነ ሰርቴን የሆነ ፕሮባቢሊቲም ይኖረናል ማለት ነው። አንዳንድ የሆነ ሌላ አማራጭ ከሌለው ሰርቴን ነው የሚሆነው ማለት ነው። አማራጭ ካለው ግን ያ ፕሮባቢሊቲ ይሄ ወይም ይሄ ይሆናል ብለን ገስ እናደርጋለን ማለት ነው። ስለዚህ ስለ ፕሮባቢሊቲ እንትን ስንል ያው ቀላል ነው፣ ምንም የሚከብድ ነገር የለው። የተለያዩ እንትኖች አሉ። ትሪ መጠቀም እንችላለን። ትሪ ዳያግራም ፕሮባቢሊቲ ላይ በጣም ነው የሚጠቅመን፣ በቀላሉ ገስ ለማድረግ ስለሚያግዘን ማለት ነው። ለምሳሌ ሳንቲም አለ፣ ሁለት ሳንቲም በአንዴ በተከታታይ ብንወረውር እነዚያ ኮይኖች እንዴት ነው የሁለቶች ፕሮባቢሊቲ እንዴት ሊሆን ይችላል? በፊት በቴይል እና በሄድ ቴይል ጋር ያለው ፕሮባቢሊቲ እንዴት ነው? ስንት ሊሆን ይችላል? ቴይል ጋር ያለው እንዴት ነው? ከሄድ ጋር ያለው እንዴት ነው የሚለውን ከሁለቱም ጋር ያለው ፕሮባቢሊቲ በቀላል ገስ ለማድረግ ትሪ ዲያግራም እሱን ብንጠቀም ሞር ቀላል ነው የሚሆነው ማለት ነው። ትሪ ዲያግራም እሱን ያሳያችኋለሁ በእንዴት ድሮ እንደምታደርጉ ማለት ነው። ሶ አንድ ኤግዛምፕል እንውሰድና በቀላል በእንዴት ትሪ ዲያግራምን ድሮ አድርገን በቀላል መስራት እንችላለን የሚለውን እናያለን ማለት ነው። እቺን የኤግዛምፕል እንውሰዳት እስኪ። ኢን ኤክስፐሪመንት ኦፍ ቶሲንግ ቱ ኮይንስ ይላል። ኢን ኤክስፐሪመንት ኦፍ ቶሲንግ ቱ ኮይንሶች ነው እየተወረወሩ ያሉ። ስለዚህ ከዚህ ውስጥ ዋት አር ዘ ፖሲብል አውትካምስ ይላል። ኤ ላይ ያለን ጥያቄ ምንድን ነው? ዋት አር ዘ ፖሲብል አውትካምስ፣ ዋት አር ዘ ፖሲብል አውትካምስ፣ ዋት አር ዘ ፖሲብል አውትካምስ። ቢ ላይ ያለው how many different possible outcomes are there? How many different possible outcomes are there? Different outcomes are there? ምንድነው? what are the possible outcomes? ፖሲብል አውትካሞች እነማን ናቸው ነው። how many possible different outcomes፣ የተለያዩ አውትካሞች ደግሞ ምን አውትካሞች ይኖሩናል ነው የሚለው። ሲ ላይ what are the possible of the coin landing with possible outcomes landing with
landing with two heads, two tails, one head. አሁን ቱ ሄድ የሚያርፍበት ፕሮባቢሊቲ ስንት ነው? ቱ ቴይልስ የሚያርፍበት ፕሮባቢሊቲ ስንት ነው? ከዚህኛዋ ደግሞ ዋን ሄድ የሚያርፍበት ፕሮባቢሊቲ ስንት ነው ይላል። ስለዚህ አሁን ምንድነው የምናደርገው? ቱ ኮይንስ ነው ቶስ የተደረገው የተወረወረው ቱ ኮይን ነው። ስለዚህ ምንድን እናደርጋለን? እሷን ቱ ኮይን ስለሆነ ትሪ ዳያግራም ድሮ እናደርጋለን ማለት ነው። ትሪ ዳያግራም በእንዴት ነው ድሮ የምናደርገው? ስታርቲንግ ፖይንት ብለን እዚች ጋር ላይ ስታርቲንግ ፖይንት ስታርቲንግ ላይ ሄድ ቴይል አለን ማለት ነው። አሁን እቺ አንድ ኮይን ናት ግን ቶስ የተደረገ ሁለት ጊዜ ነው። ሁለት ጊዜ ስለሆነ ይችን ትሪዋን ሁለት ጊዜ እናደርጋታለን ማለት ነው። ሄድ ቴይል አሁን እቺ ሁለት ጊዜ አድርገነዋል ማለት ነው። ትሪውን ሁለት ጊዜ አድርገነዋል። ይችንና ይችን ሁለት አደረግነው አይደል? ሁለት ስቴፕ ነው። ይሄ አንድ ስቴፕ ነው። እንደዚህ አንድ ስቴፕ ሁለት ጊዜ ስላደረግነው አሁን ይቺ ምንድናት የምትሆነው? ሄድ ይችኛዋ ደግሞ ሄድ ቴይል ከዚያ ወደች ትመጣለች። ቴይል ሄድ ከዚያ ይቺ ደግሞ ቴይል ነች ማለት ነው። ቴይል አሁን ያሉ ፕሮባቢሊቲዎች እነዚህ ናቸው ማለት ነው። እነዚህ ናቸው። ስለዚህ የኤ መልስ ምንድነው? እነዚህ እንዳሉ ናቸው ማለት ነው። ኤ what are the possible outcomes? እነዚህ ናቸው ማለት ነው። የኤ ሶሉሽን እነዚህ ናቸው። what are the possible outcomes? head the head tail the tail head tail እነዚህ ናቸው the possible outcomes ማለት ነው። ሌላኛው ቢ ላይ ምን ይላል? how many possible different outcomes are there? ስንት አውትካሞች አሉ? possible outcomes የሚለው ነው። አራት ነው ያሉ። እነዚህ 1 2 3 4 possible outcomes አለው ማለት ነው። ሲ ላይ እነዚህ ነው የምንፈልግ ማለት ነው። ያው አራት ስለሆኑ ቶታል ነምበሩ ኤስ ማለት ነው። ኤስ 1 2 3 4 ስለዚህ እሷን ኤስ ማለት እንችላለን። ቶታል ነምበሩ ስንት ፖሲብል አውትካም አለው የሚለውን ነው ማለት ነው። ምንድነው ፕሮባቢሊቲ ኢዝ ኢኳል ቱ predicted ፕሮባቢሊቲ ብዙ ጊዜ ምንድነው የምናደርገው? የሆነ ቫልዩ ሲኖረን አሁን እቺኛዋ አራት አይደለች? አራት ቱ ሄድ ያለው ስንል ቱ ሄድ ያለው ይቺና ይቺ ብቻ ናቸው አይደል? ስለዚህ ምን እናደርጋለን? ስለዚህ ቢ how many possible different outcomes are there የሚለው አራት ነው ያለን ማለት ነው። አራት ይቺ ኤስ ማለት እንችላለን ቶታል ነምበሩ ስለሆነ ማለት ነው። 1 2 3 4 ስለዚህ ወደ ሲ ነው የምንመጣው። አሁን ሲ possible outcomes landing with two head ይቺኛዋ እዚህ ላይ መጻፍ እንችላለን መልሳችንን። two head ስንል ምንድነው? አንድ ሌላ ምንም two head ያለው የለም አይደል? ስለዚህ ምንድነው የምናደርገው? 1/2 head ያለው አሁን ኤች ሁለት ያለች እዚች ላይ ብቻ ናት። ሌላ ምንም ቦታ ላይ የለችም ማለት ነው። ስለዚህ ምንድን እናደርጋለን? እቺኛዋ 1/1 2 3 4 1/4 ነው ማለት ነው። 1/4 two heads ስለሆነ ማለት ነው። two tails ነው ያለን እዚህ ጋር። two tails ማለት ነው እቺ ብቻ ናት ቲቲ፣ ሌላ ምንም ቦታ ቱቲ የለንም ማለት ነው። ስለዚህ ተመሳሳይ ፕሮባቢሊቲ ነው ያላቸው 1/4። እዚህ ጋር ምን ይላል? one head ይላል። one head ደግሞ እዚህ ጋር ላይ ነው ያለችው። one head እዚህ ጋር አለች። አሁንም እዚህ ጋርም አለች one head። እቺኛዋ 1h ስለዚህ ቱ ሁለት ቦታ ነው የሚገኘው ማለት ነው። የመጀመሪያው እዚህ ጋር ht one head አለው፣ th one head አለው። ስለዚህ እሷ ምን ትሆናለች? የዚች የነምበር 3 ማለት ነው ሮማን ነምበር 3 2/4
ያው ብዛታቸው 4 ስለሆነ ማለት ነው። ስለዚህ እችኛዋ ስትቃለ የምትሆናለች 1/2። ስለዚህ ምንድነው የምታደርጉት? ፕሮባቢሊቲ ስትፈልጉ የሆነ እንትን አለ የተሰጣችሁ የምትፈልጉት ሄድ ቴይል ሊሆን ይችላል። ኦቨር ለሳምፕል ስፔሱ ታካፍሉታላችሁ ማለት ነው። ለሳምፕል ስፔሱ ማካፈል ሳምፕል ስፔስ ሚት ዚስ ዋን አጠቃላይ ቶታል ነምበር ኦፍ ዘ ፖሲብል ዲፈረንት አውትካምስ ለሱ ታካፍሉታላችሁ ማለት ነው። ስለዚህ ዋናው ቤዚክ ፖይንቱ ምንድነው? ይችን ትሪ ዲያግራሟን ድሮ ማድረግ ነው። ሁለቴ 2 ኮይንስ ከተባላችሁ ይችን ትሪ ዲያግራም ሁለቴ ትስሏታላችሁ ማለት ነው። እዚህ ጋር ስታርቲንግ ፖይንት አደረጋችሁ ኤች ቲ አረግነ አንድ ስቴፕ አለቀ። ከዚያ ይችኛዋን ኤች እንደማሆን ኤክስቴንድ ታረጉታላችሁ ኤች ቲ ከዛ አሁንም ኤች ቲ ከዚያ ይሄ ብቻ ነው የምታወጡት። ይችኛዋ ኤች ትወጣለች፣ ኤች ቲ ትወጣለች። ከዚያ ወደዚህ ትመጣላችሁ ማለት ነው። ቲ ኤች ቲ ቲ ብላችሁ ይወጣል። ከዛ በኋላ እንደዛ አድርጋችሁ ሳምፕል ስፔሱን ታስቀምጣላችሁ ማለት ነው። ሌላ ከዛ በኋላ የተጠቃችሁትን ጥያቄ ምን በቀጥታ እየቆጠራችሁ ማስቀመጥ ብቻ ነው። ምንም የሚከብድ ነገር የለውም። ስለዚህ ያልገባችሁ ጥያቄ ካለ ኮመንት ላይ ጠይቁኝ፣ የሁላችሁንም መመለስ ይሆናል። ሰብስክራይብ ማድረግ እንዳይረሳ። እንዲሁም በቀጥታ ኦንላይን ጎግል ሚት እና ዙም ላይ መማር የምትፈልጉ ተማሪዎች ከሀገር ውስጥም ከሀገር ውጭም ያላችሁ አንደር አይሲኤስ ቲም መማር ትችላላችሁ ማለት ነው። በዚያ ቴሌግራም፣ ዋትስአፕ ላይ ልታገኙ ትችላላችሁ። የተለያዩ መምህራን በምትፈልጉት ቋንቋ በአማርኛ፣ በኦሮሞኛ፣ በእንግሊዝኛ መማር ትችላላችሁ ማለት ነው። በቴሌግራም ወይም ዋትስአፕ በዚህ ስልክ ቁጥር ልታገኙ ትችላላችሁ። በ0971 900 ላይ ቴሌግራም ዋትስአፕ ላይ ታገኙናላችሁ። 0971 900 ላይ ቴሌግራም ዋትስአፕ ላይ ብታናገሩን ባላችሁበት ሀገር ሆናችሁ ስልካችሁን ብቻ በመጠቀም ቀጥታ ከመምህራችሁ ጋር ፊት ለፊት እየተያያችሁ መማር የምትችሉበት ሲስተም ነው ማለት ነው። ጎግል ሚት እና ዙም ላይ ነው የሚሰጠው። ስለተከታተላችሁኝ አመሰግናለሁ። ቴንኪው